አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት አደራችሁ? እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ቁርስ እንብላ። ያው ዳቦ ጋግረናል። ዛሬ ዳቦ ጋግረናል። ኑ እንብላ። ተፈደሉ። አያምርም? ቶሎ እንብላ ሀባይቢ። እና እንዴት ናችሁ? ደህና ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ እና እንዴት ናችሁ? ደህና ናችሁ ወይ? ምን አዲስ አለ? ኑ እንብላ። ያው ቡናው ተወደሉ ነይ እና እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ስራ ሁሉ ሰላም? የኛ ጋር አለን አልሐምዱሊላህ፣ ሁሉ ሰላም ነው። ዳቦ የናፈቀው ያማረው አለ አያምርም? ማሻአላህ። ያው በነገራችን ላይ እኔ ባለሙያ ነኝ። እሺ ያው ባለሙያ ነኝ። ዳቦ እርጉዝ ካለ ግን አደራ እንዲያምራችሁ ይዤላችሁ እመጣለሁ። ደግሞ ጋግሬ ያው ምርጥ ዳቦ አሰራሩን የፈለገ ይንገረኝ፣ በኮሜንት አስቀምጡልኝ፣ አሳያችኋለሁ። እሺ ሰምታችኋል። እና ሀባይቢ ላይክ ሼር እያደረጋችሁ አበረታቱ። ያሮጊት ጭቅጭቅ ራሴን አዙሮኛል። እሺ እንደኔ ያሮጊት ጭቅጭቅ ያስጠላው ሰው ማን ነው? እና አላህ ሀገራችንን ሰላም ያርግልን። ዱአ እንዳረግ። የሆነ ኮሬላ መጥቷል እያሉ ነው። አላህ ሀገራችንን ሰላም ያርግልን። ቤተሰቦቻችንም አላህ ይጠብቅልን። ያው በነገራችን ላይ እኔ ሆዴን እየሞላው ነው። እንብላ። የመጉሉ ማሻአላ ዳቦውን አይታችሁ ዝም እንዳትሉ። እና ሀባይቢ በጣም ነው የማመሰግነው። ጀዛካላሁ ኸይር። ኢንሻአላህ ሀገር ስገባ በራሴ አይዲያ እመጣለሁ። ኢንሻአላህ ሳድጉኝ። እንጠጣ